አዳምና ሔዋን ኤደን ገነትን ከለቀቁ በኋላ ቃየልና አቤል የተባሉ ሁለት ወንድ ልጆችን ወለዱ። ልጆቹም ባደጉ ጊዜ ቃየል መሬትን የሚያርስ እህልን የሚዘራ ገበሬ ሆነ። አቤል ደግሞ በግ ጠባቂ እረኛ ነበረ። በእህል መሰብሰቢያ ጊዜ ቃየል ካገኘው እህል ለእግዚአብሔር ስጦታን አቀረበ። ይህም ስጦታ ለእግዚአብሔር ምስጋና ማቅረቡ ነበር። አቤል ደግሞ ከበጎቹ ጠቦቶች አንዱን ለእግዚአብሔር ስጦታ ሰጠ። ስጦታዎቹም መልካም ነበሩ። አቤል መልካም ሰው ነበረ። ስለሆነም እግዚአብሔር በአቤል ስጦታ ተደሰተ። ቃየል ግን ቀናተኛና ቁጡ ሰው ነበረ። ወንድሙንም አቤልን በጥላቻ ተመለከተ። በእርሱ ስጦታ እግዚአብሔር እንዳልተደሰተ ተረዳ። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል ወንድሙን አቤልን ገደለው። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝ። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁን የወንድምህን ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምክ ነህ። ምድርም ባረስ ጊዜ እንግዲህ ኃይሏን አትስጥህ። በምድርም ላይ ኮብላይ ተቀባባሽ ትሆናለህ። ቃየልም እግዚአብሔርን አለው፣ ኃጢአቴን ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይ ተቀዛዥ እሆናለሁ፣ የሚያገኘኝም ሁሉ ይገለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘውን ሁሉ እንዳይገለው ምልክት አደረገበት።